በሃያኛው ክፍለ ዘመን በትምህርት ፍልስፍና ላይ ከተጻፉት እጅግ በጣም ተጽዕኖ ፈጣሪና አብዮታዊ ከሚባሉ መጻሕፍት አንዱ ነው ዛሬ በጥልቀት የምንመለከተው። የሚገርመው ይህ መጽሐፍ ከጸሐፊው የግል የስደትና የእስር ተሞክሮ የተቀዳ መሆኑ ነው። እናም ትምህርት እንዴት የጭቆና መሳሪያ ወይም ደግሞ የነጻነት ቁልፍ ሊሆን እንደሚችል ቁልጭ አድርጎ ያሳየናል። እሺ፣ ታዲያ ፓውሎ ፍሬሪ በዚህ መጽሐፉ ዋና ሐሳቡ ምንድን ነው? የሚከራከረው ነገር አዲስ አይነት ትምህርት ያስፈልጋል ነው የሚለው። ይህም ሰዎችን ዝም ብሎ ከመቆጣጠር ይልቅ ኃይል የሚሰጥ የሚያበረታታ አይነት የትምህርት ሥርዓት ነው። ትምህርት ማለት መረጃን ከአንዱ ወደ ሌላው ማሸጋገር ብቻ አይደለም፣ በፍጹም ይልቁንም ዓለምን የመረዳት እና የመቀየር የጋራ ሂደት መሆን አለበት ነው የሚለው። እስኪ ከመጽሐፉ መቅድም የተወሰደውን ይህንን ኃይለኛ ጥቅስ ስሙት። ትምህርት በድጋሚ ሥርዓትን የሚገለብጥ ኃይል ሆኗል ይላል። ይሄ ጥቅስ ብቻውን ወደፊት ለሚነሱት ከባድና አክራሪ ሐሳቦች መድረኩን ያዘጋጅልናል ማለት ነው። ትምህርት ያለውን ሁኔታ ከማስቀጠል ይልቅ እንዴት ለመለወጥ የሚያገለግል ንቁ መሳሪያ ሊሆን እንደሚችል ፍንጭ ይሰጠናል። እንግዲህ በዚህ ትንታኔ ውስጥ የምንዳሰሳቸው 5 ቁልፍ ጉዳዮች እነዚህ ናቸው። እነዚህ ነጥቦች የፍሬሪ ፍልስፍና ደረጃ በደረጃ ለመረዳት እንደ መሪ ካርታ ያገለግሉናል። እንግዲያው በመጀመሪያው ክፍላችን እንጀምር። እዚህ ላይ የፍሬሪን ሐሳቦች ፍልስፍናዊ መሰረት እንመረምራለን። ግን ይህንን ለመረዳት መጀመሪያ ሰውየውን ራሱና የኖረበትን ዓለም ማወቅ በጣም ወሳኝ ነው። ፓውሎ ፍሬሪ በ1964 ብራዚል ውስጥ መፈንቅለ መንግሥት ሲካሄድ ታስሮና ከሀገሩ ተሰዶ ነበር። በስደት ሕይወቱም ማንበብና መጻፍ ከማይችሉ ገበሬዎች ጋር ሰርቷል። ይህ ተሞክሮ ነው እንግዲህ በጨቋኝና በተጨቋኝ መካከል ያለው ግጭት የሰውን ልጅ ክብር ምን ያህል ዝቅ እንደሚያደርግ እንዲገነዘብ ያደረገው። በፍሬሪ እምነት እያንዳንዱ ሰው መሰረታዊ ዓላማ አለው። ይሄንን ኦንቶሎጂካል ጥሪ ይለዋል። ቃሉ ትንሽ ከበድ ያለ ቢመስልም ሐሳቡ ግን ቀላል ነው። የሰው ልጅ ዋና ዓላማው የዓለሙ ፈጣሪና ለዋጭ መሆን ነው እንጂ ዝም ብሎ ተመልካች መሆን አይደለም። ሰው መሆን ማለት በሂደት ላይ መሆንና ዓለምን በፈጠራ መቅረጽ መቻል ነው ይላል። እዚህ ጋር ነው ነገሩ በጣም የሚገርመው። ፍሬሪ እንደሚለው ጭቆና የአንድ ወገን ጥቃት ብቻ አይደለም፣ የሁለቱንም ወገኖች ሰብአዊነት ነው የሚያሳንሰው። ጨቋኙ ሌሎችን በመጨቆን ሂደት የራሱን ሰብአዊነት ያጣል፣ ተጨቋኙ ደግሞ በጭቆናው ምክንያት ሰብአዊ ግብሩ ይገፈፋል። ግን እውነተኛውን ለውጥ የማምጣት ቁልፍ ያለው በተጨቋኙ እጅ ነው ይላል። ይህ ጥቅስ የፍሬሪን ፍልስፍና ልብ ነው የሚነካው። እውነተኛ ነጻነት ማለት ተጨቋኙ ቦታ ተቀይሮ ጨቋኝ መሆን ሳይሆን ሁለቱንም ከጭቆና ስርዓት ነፃ ማውጣት ነው ይላል። እንዴት ያለ ጥልቅ ሐሳብ ነው! ይሄ ደግሞ በጣም ከባዱ የሥነ ልቦና እውነታ ነው። ተጨቋኞች ነፃነትን ራሱ መፍራት ይጀምራሉ። ለምን? ምክንያቱም የሚያውቁት ብቸኛው ስኬታማ ሞዴል የጨቋኙ ሞዴል ስለሆነ ነው። እናም ሳያውቁት የጨቋኙን አስተሳሰብ በውስጣቸው ያኖራሉ። እሺ፣ አሁን ወደ ሁለተኛው ክፍላችን እንለፍ። እዚህ ላይ ነው እንግዲህ የፍሬሪን እጅግ ዝነኛ ትችት የምናየው። ይኸውም ባንካዊ ብሎ የሰየመውን የትምህርት ሞዴል ነው። በመጽሐፉ ሁለተኛ ምዕራፍ ላይ በሰፊው የተተነተነው ይህ ሐሳብ ባህላዊ ትምህርት እንዴት ጭቆናን ለማስቀጠል ዋና መሳሪያ እንደሚሆን ያሳያል። እስኪ እንደ ባንክ አስቡት። ባንክ ውስጥ ገንዘብ ዲፖዚት ይደረጋል አይደል? ፍሬሪ የሚለው ባህላዊ ትምህርትም ልክ እንደዛ ነው። ዕውቀት እንደ ገንዘብ የሚቆጠር ነገር ነው። መምህሩ ዕውቀት ያለው ባለ ሀብት፣ ተማሪው ደግሞ ምንም የሌለው ባዶ አካውንት ነው። መምህሩ መረጃን በተማሪው አእምሮ ውስጥ ያስቀምጣል፣ ተማሪው ደግሞ ዝም ብሎ ተቀባይ ብቻ ነው። ታዲያ ይህ የባንክ አሰራር ሂደት እንዴት ነው የሚሰራው? አንደኛ፣ መምህሩ ይናገራል፣ መረጃ ያዥጎድጉዳል። ሁለተኛ፣ ተማሪው በዝምታ ይቀበላል፣ ይሸመዳዳል፣ ይደግማል። ሶስተኛ፣ ዕውቀት ካዋቂው ወደ ማያውቁ የሚሰጥ ስጦታ ይመስላል። በመጨረሻም ፈጠራ ይሞታል፣ ማንም ጥያቄ አይጠይቅ። እና የዚህ ሁሉ ውጤቱ ምንድነው? በጣም አስከፊ ነው። የፈጠራ ችሎታን ያጠፋል። ሁሉን ነገር አሜን ብሎ መቀበልን ያበረታታል። ከሁሉም በላይ ደግሞ የጨቋኞችን ጥቅም ያስጠብቃል። ተማሪዎቹን ወደሚታዘዙና በቀላሉ ወደሚገዙ ነገሮች ይቀይራቸዋል። እሺ፣ ችግሩን አየን። ፍሬሪ ግን ችግሩን ብቻ ጠቁሞ አያቆምም፣ መፍትሄም አለው። አሁን ወደዛ እንሻገር። ትምህርትን የነጻነት ተግባር ለማድረግ ወደሚያስችለው አብዮታዊ ሞዴል። እንግዲህ ሁለት ፍጹም ተቃራኒ የትምህርት ሞዴሎች አሉን ማለት ነው። በአንድ በኩል ባንካዊው ትምህርት የበላይነትን ለማስከተል ነው የሚያገለግለው። መምህሩ ያስተምራል፣ ተማሪው ይቀበላል። በሌላ በኩል ደግሞ ችግር ፈቺው ትምህርት አለ። ይህም ለነጻነት ነው፣ መምህርና ተማሪ አብረው የሚማማሩበት። ይህ ሐሳብ ሙሉ በሙሉ የጨዋታውን ሕግ ነው የሚቀይረው።
ያ የቆየው የመምህርና የተማሪ የሥልጣን ተዋረድ ይፈርሳል። መምህሩ ብቸኛው የእውቀት ምንጭ መሆኑ ያቆምና ሁለቱም ወገኖች እውነታውን በጋራ የሚመረምሩ መምህር ተማሪዎች ይሆናሉ። በዚህ ሞዴል ዓለም ማይለወጥ ሐቅ ሳይሆን በሂደት ላይ ያለና ሊለወጥ የሚችል እውነታ ተደርጎ ይታያል። ይሄ ሁሉ ደግሞ ወደ አንድ ቁልፍ ቃል ይወስደናል። አጠራሩ ትንሽ ይከብድ ይሆናል። ኮንሲየንቲዛሳዎ ይባላል። ይሄ ማለት ምን ማለት ነው? ያ የሂሳዊ ንቃተ ህሊና የሚነቃቃበት፣ ሰዎች ስለሚኖሩበት ማህበራዊና ፖለቲካዊ ሁኔታ አይናቸው የሚገለጥበት አሃ የሚሉበት ሂደት ነው። እሺ፣ ይሄ ሁሉ ጥሩ ነው፣ ግን በተግባር እንዴት ነው የሚሰራው? እንዴት ነው ለውጥ የሚመጣው? አሁን የምናየው ይህንን ነው። የለውጡ እንዴት የሚለውን ጥያቄ እንመለሳለን። የፍሬሪ መልስ አንድ ቃል ነው፣ ፕራክሲስ። ይሄ ማለት ማሰብ ብቻም አይደለም፣ መስራት ብቻም አይደለም። ሁለቱ ሲዋሃዱ የሚፈጠረው አስማት ነው። እውነተኛ ለውጥ የሚመጣው በጥልቀት ማሰብና ከዚያም በተግባር መንቀሳቀስ ሲጣመሩ ብቻ ነው ይላል። አንዱ ያለ ሌላኛው ከንቱ ነው። ይህ ሰንጠረዥ ልዩነቱን በጣም ግልጽ ያደርገዋል። በአንድ በኩል የጭቆና መሳሪያዎች አሉ፣ ወረራ፣ ከፋፍለህ ግዛ፣ ማታሌ። በሌላኛው ጎን ላይ ደግሞ የነጻነት መንገዶች አሉ፣ ትብብር፣ አንድነት፣ መደራጀት። ፍጹም ተቃራኒ ናቸው። ፍሬሪ እንደሚለው እውነተኛ የውይይት ተግባር በፍቅር፣ በትህትና፣ በሰው ልጅ ላይ ባለ እምነት እና በተስፋ ላይ የተመሰረተ መሆን አለበት። ትብብርና አንድነቱም የሚመነጩት ከዚህ ነው። እሺ፣ በመጨረሻው ክፍላችን ደግሞ ይህ መጽሐፍ ከተጻፈ ቶሳ ዓመታት በኋላም ዛሬ ላይ ለምን አስፈላጊ እንደሆነ እንመለከታለን። የፍሬሪ ሐሳቦች እንዴት ከደቡብ አፍሪካ የአፓርታይድ ትግል አንስቶ እስከ ዛሬው የዲጂታል ትምህርት ድረስ ተጽዕኖ እንዳሳደሩ እናያለን። ፍሬሪ የዝምታ ባህል ስለሚለው አንድ ነገር ያወራል። ይሄ ማለት አንድ ስርዓት በጣም ጨቋኝ፣ ሰዎች ድምፃቸውን እስከ ማጣት፣ ችግራቸውን በግልጽ ስም ሰጥተው መናገር እስከሚያውቁታቸው የሚደርሱበት ሁኔታ ነው። ዝም እንዲሉና ሁኔታቸውን እንዲቀበሉ ይደረጋል። እና ይሄ ጥቅስ የመጽሐፉን ሙሉ ፍልስፍና ነው የሚያጠቃልለው። የተጨቋኞች አስተምሮ ስለ ትምህርት ቤት ብቻ የተጻፈ መጽሐፍ አይደለም፣ መንፈሳዊና ፖለቲካዊ ማኒፌስቶ ነው። ዋናው መልእክቱም ይሄ ነው። ሰው መሆን ማለት ድምፅ እንዲኖርህ ነው። የተማርክ መሆን ደግሞ ያንን ድምፅ ዓለምን ለመለወጥ መጠቀም። ይህ ሁሉ ትንታኔ እንግዲህ አንድ ትልቅ ጥያቄ ጋር ጥሎን ያልፋል። እስኪ ራሳችንን እንጠይቅ። በእኛ ማህበረሰብ፣ በእኛ ዓለም ውስጥ ትምህርት የቱ ነው? የበላይነትን የማስፈጸሚያ ተግባር ነው ወይስ የነጻነት?